Hello guys, how you doing? Today we talk about what a borehole looks like in the inside. Stay with me and don't forget to follow the page. ሰላም እንዴት ቆያችሁኝ የቲክቶክ ተከታታዮቻችን ዛሬ ያቀረብኩላችሁ የቦሮል ኢንስፔክሽን ካሜራ ወደ ጉድጓድ ውስጥ ገብቶ የቀረጸውን ቪዲዮ ነው ዛሬ ያቀረብኩላችሁ። እንግዲህ የከርሰ ምድር የውሃ ጉድጓድ ቁፋሮ ሲሰራ በቁፋሮ ወቅት የተለያዩ የጂኦሎጂካል ሌየሮችን ያልፋል። በዚህ ምክንያት በጉድጓድ ውስጥ የሚፈጠረው ቅርጽ እንደ ፎርሜሽኑ አይነት እንደምንቆፍርበት የድሪሊንግ ሲስተም እና ከዛ በኋላ እንዳጋጠመው ችግር የሚወሰን ይሆናል። ይህንን ቪዲዮ እንደምትመለከቱት አንድ ጉድጓድ ከተቆፈረ በኋላ ኬዚንግ ከመግባቱ በፊት ጉድጓዱ ውስጡ ምን ይመስላል የሚለውን የቦሮል ካሜራ ኢንስፔክሽን ስራ ተሰርቶ የተወሰደ ፉቴጅ ነው። እንደምትመለከቱት የተለያየ ሌየሮች አሉት። እንደምትመለከቱት ለምሳሌ እዚህ ቦታ ላይ ከፍተኛ የሆነ ፍራክቸር ዞን ያለበት በመሆኑ በቁፋሮ ወቅት ወይም ቁፋሮ ከተጠናቀቀ በኋላ የተፈጠረ ዋሻ ነው። ይህ የምትመለከቱት ዋሻ በቁፋሮ ወቅት ወይም ከቁፋሮ በኋላ መሬቱ በመናድ ወይም በመደርመስ የተፈጠረ ነው። እንደዚህ አይነት ፎርሜሽኖች የሚያጋጥሙ ጊዜ ከሚፈጠሩ ችግሮች ውስጥ የመጀመሪያው ከጉድጓዱ ግድግዳ ላይ የሚወድቅ ቦልደር በቁፋሮ ወቅት የመቆፈሪያ ቤታችን ላይ በመውደቅ የቁፋሮ ቤታችንን እንዲያዝ ያደርጋል። ሁለተኛ በኬዚንግ ኢንስታሌሽን ወቅት ኬዚንግ ስናስገባ ይህ የምንመለከተው ቦልደር ወደ ታች በመውደቅ የኬዚንጉ ጎን ላይ በመቀመጥ ቀርቅሮ ወደ ታች እንዳይወርድ እንቅፋት ይሆናል። ሶስተኛ አሁንም በተመሳሳይ ኬዚንግ በምናስገባበት ጊዜ ላይ ወደ ጉድጓዱ ቀዳዳ በመውደቅ ሙሉ ለሙሉ የኬዚንጉን ማለፊያ በመዝጋት የኬዚንግ ኢንስታሌሽን ስራውን እንድናቋርጥ ያደርገናል ማለት ነው። ከተጠቀሱት ችግሮች በተጨማሪ በዋነኝነት ግን በቁፋሮ ስራ ወቅት ጉድጓድ እንዲጣመም አይነተኛውን ድርሻ ይወስዳል። ይህ የሚሆንበት ምክንያት በቁፋሮ ወቅት ቦልደር ሲያጋጥም የመቆፈሪያ ቢታችን ቦልደሩን ከመቆፈር ይልቅ ወደ ጎን በመሸሽ ጉድጓዱን አቅጣጫውን እንዲስት በማድረግ የተጣመመ ጉድጓድ እንዲቆፈር ምክንያት ይሆናል። የተጣመመ ጉድጓድ ላይ ኬዚንግ ኢንስቶል ለማድረግ መሞከር ደግሞ በጣም አዳጋች ነው። ይህም የሚሆንበት ምክንያት ስሙዝ የሆነው ወይም ስትሬት የሆነው ቦታ ላይ ኬዚንግ ካለፈ በኋላ ኬቭ የሰራበት እንደዚህ አይነት ፍራክቸር ያለበትና ቦልደር ያለበት አካባቢ ሲደርስ የኬዚንጉ ጠርዝ ወደ አንደኛው የግድግዳው ሳይድ በመሄድና በመሰካት እንዲሁም ጠባብ ስፖቶች ላይ ሲደርስ ኬዚንጉ እንዲቀረቀር ይሆንና ወደ ላይም ወደ ታችም አልንቀሳቀስም ብሎ ቀጣይ ስራችንን አስቸጋሪ ሊያደርግብን ይችላል። የከርሰ ምድር የውሃ ጉድጓድ ቁፋሮ ባለሙያዎች ይህንን ቪዲዮ ስትመለከቱ ምን እንደተሰማችሁ ሀሳባችሁን በኮሜንት ብታጋሩኝ ደስ ይለኛል። በሌላ ቪዲዮ እስከምንገናኝ ቻው።